እኔና አብርሃም ፍቅረኛሞች እንደሆንኩኝ እኔ አይደለም ዓለም ያውቃል። ብዙ ሰዎች ታውቃላችሁ። ምታ ዛሬ አዲስ ምታ ፍቅረኛውም ልትሆን ትችላለች፣ አርግዛም ሊሆን ይችላል። እኔ የማውቀው ነገር የለም። ዶንክ ነፂ ውሸታም፣ ውሸትሽን ነው ምናምን እያላችሁ እያወራችሁ ነበር። ማስረጃ አውጪ ያላችሁ ማስረጃ አወጣውኝ። ከዚህ በላይ ምን ላድርግ? እኔ ከፋይል ማስረጃ ይልቅ ደግሞ በዙሪያ ያሉ ጓደኞቹ እነ ማርክ እነ ኤፍሬም ሁሉም ሰዎች ያውቃሉ የኔ እና የሱን ሪሌሽን ማለት ነው። ምናልባት እሱ ዛሬ ሲሻሻል እኔ ለቁኝ ከመሄዱ በፊት ሁሉንም ነገር ያውቃሉ። ዛሬም አልፎ ደግሞ ለእኔ ፍቅር ምስክር ናት። ፍቅር እኔ ሴት ልጅ ጥቃት እየደረሰብኝ ነው ያለው። ምናልባት እኔ ዛሬ ብከስ ብዙ ደረጃ ላይ ልደርስ እችላለሁኝ። ግን ቀርበ ሳይረዳ ማውራው ነገር ውሸት አይደለም። ምናልባትም እኔ ብዙ ፋይል እንዳለኝ ነግሬያቸዋለሁ። 400-300 ፋይሎች አሉኝ። እሱንም እያወጣው እያሳዩዋችሁ ነው። ቀስ እያላችሁ ጠብቁኝ። ብዙ ፋይሎች አሉኝ እኔ የማወጣው ማለት ነው። እናንተ ዛሬ አንድ ቪዲዮ እኔ ሰርቼ በዛ ምክንያት ነፂ ውሸታም እያላችሁ ከምትሰዱኝ ምን አለ ብትጠብቁ ትንሽ። አብርሃም እኮ ምናልባትም ሚስቴ ናት ተዋት እኮ ሊላችሁ ይችላል። ያኔ እናንተ ምንድን ነው የምትሆኑት? ከዚያም አልፎ እኔ ሴቶች በጣም እየገረማችሁ ነው። እንደውም ከኔ ጎን ትቆማላችሁ ብዬ ሳስብ፣ እንባይን ታብሳላችሁ ብዬ ሳስብ ጭራሽ ይበልጥ እንዳለቅስ ነው እያደረጋችሁኝ ያላችሁት። እንዴ ምን አድርጊ ነው የምትሉኝ? ቆይ እኔ እውነታውን ባወጣው ነው የምገፋው? እኔ እውነት እኮ ነው ያወጣሁት። ከጎን የቆማችሁ እንደውም በርቺ፣ ያለውን ነገር አውጪ፣ እንረዳሻለን ልትሉኝ ነበር የሚገባው።